ዛሬው የመምህራን ድምጽ ፕሮግራማችን መምህር ዘላለምን እንዘክራለን። መምህር ዘላለም ልታይ የማይል የዚህ ዓለም ክብር ዝና የማይገደው የትዳር ህይወት፣ ቤተሰብ ሰርቶ መኖር፣ የቅንጦት ህይወት አሊያም የዚህ ዓለም ምቾት የማይደንቀው የእግዚአብሔር ወንጌል ለዓለም የፈጠነ እንቁ መምህር ነበረ። የዘመኑ ምርጥ ሐዋርያ ይሉታል። ተተከተለኝ እንዳለ ጌታችን በወንጌል ምንም ነገር ሳይጨንቀው ወንጌልን ብቻ ሲሰራ ቆይቷል። መልካም ፍሬንም አፍርቷል። ይህ የወንጌል ገበሬ እንቁ የቤተ ክርስቲያን ልጅ ነበረ። በሀገር ውስጥ እንዲሁም ከሀገር ውጭ በአረብ ሀገራት፣ በአሜሪካ፣ በለንደን፣ በሌሎችም ብዙ ሀገራት የእግዚአብሔር ወንጌል አስተምሯል። የመምህር ዘላለም ወንድሙ ድንገተኛ እረፍት መላውን ምዕመን በድንጋጤና በሀዘን ሞልቷል። መምህሩ በቃል እግዚአብሔር መንፈሳዊ ምግብ ከመገብ ባለፈ በሕይወቱ ወንጌልን ተርጉሞ ያሳየ የቅንነት አምባሳደር ነበረ። ከ15 ዓመት በፊት በውጭ ሀገራት የሚገኙ አገልጋዮች ተበትነው እንዳይቀሩ የአገልጋዮች አንድነት ማህበር እንዲመሰረት ሀሳቡን በማመንጨት በግንባር ቀደምትነት ሰርተዋል። መምህሩ ድልድይ እንጂ ግንብ አልነበረም። መምህሩ አገልጋዮቹን የሚያቀራርብና የሚያስማማ መልካም ሰው ነበረ። በሕይወት ዘመኑ ሁሉ ፍቅርና አንድነትን ሲሰብክ ኖረዋል። ለደብረ ከርቤ ግሸን ማርያም ጥልቅ መንፈሳዊ ቁርኝነትና ልዩ ፍቅር እንደነበረው ይነገራል። መምህር ዘላለም ክርስትና ንግግር ሳይሆን ተግባር፣ ስብከት ሳይሆን ሕይወት እንደነበረች የቅርብ ስራ ባልደረቦቹ በእንባ ታጅበው ይመሰክራሉ። መምህር ዘላለም በብዙዎች ዘንድ የልብ ሰው ተብሎ የሚጠራ፣ በመድረክ ላይ የሰበከውን ከመድረክ ጀርባ በፍቅርና በተግባር የሚኖር ነበረ። የዚህ እንቁ መምህር ማረፍ ቤተ ክርስቲያን አንድ ትልቅ የብርሃን ልጇን፣ ምዕመናን አባታቸውን፣ አገልጋዮቹም ታማኝ ጓደኛ እንዲያጡ አድርጓቸዋል። ሞት ምንኛ ክፉ ነው! ያን ደግ ሰው፣ ያን ሰው፣ ያን የፍቅር ሰው ነጠቀን። መምህሩ ሩጫውን ጨርሶ መልካም ፍሬን አፍርቶ ዳግም ላይ መለስ ከዚህ ዓለም ውጣ ውረድ አርፏል። ነፍሱን በአጸደ ገነት ያኑር። አሜን።